ሰማኛለህ? ተሳስተ ከዚህ በኋላ እጅህን እኔ ላይ እንዳታነሳሽ። አንድ ነገር ልንገርህ፣ ለአንተ ያለኝ ፍቅር ካበቃ በጣም ቆይቷል። አሁን የመጣሁት ላባከንክብኝ ለእያንዳንዱ ጊዜ ዋጋ ላስከፍል ነው። እሺ? ይሄን መቼም እንዳረሳ። ገድዬሽ እጄን ለመንግስት ነው እሺ የምሰጠው። ተው በእናትህ፣ ፈራው፣ በጣም ፈራውኝ። እሺ? አንድ እውነት ልንገርህ፣ የእኔ ድምፅ ከጠፋ 24 ሰዓት ከሞላኝ እኔን የሚጠብቁ ልጆች አሉ። እንደዚህ የወደድከውንና የጠበቅከውን ገላ ሶሻል ሚዲያ ላይ በትነው የማንም ለሀጫም መሳቂያና መሳለቂያ ነው የሚያደርጉልህ። ውጪ። ኪራና ጽናት እንግዲህ ፍቅራቸውን አጣጥመው ሳይጨርሱ ተንኮለኛዋ ቤቲ በሰራተኛዋ ምክንያት ወደ ቤታቸው ዘው ብላ ገብታለች። እንግዲህ ፍቅራቸውን ልትበታትነው እንዴት በኔ ላይ እያለች እንግዲህ ዝታና ፎክራ ተነስታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። አባይ ነኝ። ዛሬም እንግዲህ በድጋሜ በሌላ ቪዲዮ ከች ብያለሁ። ጽናት 43 እስቲ ምን ይላል? ምን ይዘውልስ ቀርበዋል? ሰራተኛዋ እንግዲህ እንደተነገራት በትክክል የታዘዘችውን ሁሉ እንድትሰራ እንግዲህ በስልክ እያስጠነቀቀቻት ነው። ሰራተኛዋም እንግዲህ ገንዘቡን እንድታስገባላት እየጠየቀቻት ነበረ። እናም ጽናትም ደረሰችባትና ደረስኩብሽ፣ ምን እያወራሽ ነው? ለማንን ምሰሪላት? እያለች እየጠየቀቻት ነበረና አይ ልጆቼን ነው እያስጠነቀኩ ያለሁት እያለች ተርበተበተች። ከዛም ጽናትም ልጆች የለኝም አላልሽም እንዴ ብላ አለቻት። አንድነትም እንግዲህ አይ የእህቴ ልጆች እንደ ራሴ ልጆች ስለማያቸው እቆጣቸዋለሁ ብላ እየተርበተበተች ከዛ ጽናትም ጽናት አትፈታተኝኝ፣ እየተከታተልሽ ነው። በምን አይነት መንጋጋ ውስጥ እየገባሽ እንደሆነ አላወቅሽም፣ እሰራልሻለሁ ነበረ ያለቻት ሰራተኛዋ። ጽናትም እንግዲህ እቺ ሴትዮ ምን እየሰራች ነው? ምንም የሰራተኛ ወዝ የላትም፣ ደስም አላለችኝም፣ የሆነ ነገር እያደረገች ነው። ለማንኛውም ጊዜ ይፈተዋል እያለች ብቻውን ታወራለች። ከዛ ኪራም መጣባትና ምን ነው እዚህም ብቻሽን ምን ትሰሪያለሽ? ሙሽርነት አማረሽ እንዴ እያላት አብረው እየተሳሳቁ እንግዲህ ከሷ ጋራ እንዳለና ደስተኛ እንደተሰማው ከሰንቺኮ ከስንት ነገር ነው እኮ ያወጣሽኝ እያለ ሲያወራት ይሄን ነገር እኮ ስነግረኝ ፍቅር አይመስለኝም ውለታ ነው የሚመስለው እያለችው እባክሽን እንደዚህ አትበያት እያለ እሱም እንግዲህ ተንኮለኛዋ ቤዚ እንግዲህ የጽናትን ራቁቷ ፎቶ የተነሳች ስትታጠብ ሰራተኛዋ ደብቃ ያነሳቻትን እንግዲህ በአጥር ላይ ወርውራ ለኪራ እንዲሰጣት አድርጋለች። ኪራም እንግዲህ ፎቶውን ሲያይ ሰራተኛዋ ይዛ ሄዳ ስትሰጠው እሱም ተደናግጦ ኬት ነው ያመጣሽው? ማን የሰጠሽ ብሎ አላት። ከዛ እሷም እኔ ምን እንደሆነ አላወቅኩም፣ በር ተንኳኳ፣ ከዛ በሩ ስከፍት በር ላይ አየሁት ብላ አለችው። እንኳንም አላወቅሽው አላት ኪራም። ከዛ ተደናግጦ ከዛም በኋላ እሷም ቶሎ ብላ ለቤቲ ደወለችላትና ምንድን ነው የላክሽለት እንደዚህ እሳት የጎረሰው ብላ አለቻት። አንድነትም እንግዲህ አይደለም እኮ አንቺ የላክሽልኝ ፎቶ የጽናትን ራቁቷን የተነሳችው ፎቶ ነው አሳጥቤ የላኩለት አለች። ኪራም እንግዲህ ፎቶውን ካየ በኋላ እረፍት ነስቶታልና ኪራ ምንድን ነው እሱ ያጨናነቀክ? ለምንድን ነው የተጨናነቀው? ብላም ጽናትም እየጠየቀችው ነው። አይ እችን የመሰለችን ቆንጆ አግኝቼ እኮ እንዴት ነው ፍቅር ምሰጣት? በምን ልካሳት? እያለ እንግዲህ እሱም እየጠየቃት ነበረ። እሷም ደግሞ እባክክን እንደዚህ እንትን አትበለኝ፣ አታካብደኝ እያለችው ነበረ። በዚህ እንዳሉ እንግዲህ ቤቲ እቤት ድረስ በመምጣት ከኪራ ጋራ ግብን ፈጥራለች። ይሄን ፎቶማ በሶሻል ሚዲያ እበትንልካለሁ አለችው። ከዛም በኋላ እሷም በጥ እየዛተችበት ከዛ እሱም ተናዶበት ይሄ አይመለከተኝም ብላ አለቻትና ከዛም በኋላ
ሰራተኛዋም እኔ የምፈልገው ብር ነው፣ ስለዚህ ብሬን ብቻ አስገቢልኝ ብላ አለቻት። ይሄን ነገር ካልፈጸምሽ የምልሽን ነገር ሁሉ ማትሰሪ ከሆነ ጎዳና ላይ እንድትወጪ ነው የማደርግሽ አለቻት። ሰራተኛዋም እንግዲህ ታይ እንደዚህ አትበይ፣ እንደዚህ እያልሽ አንድ ልጅ እንኳ ሳትወልጂ እኔ ለምንድን ነው በልጅ የምትጨክኝው እያለቻት፣ ከዛም በኋላ ኪራ መጣባቸው። ምንድን ነው የምትሰሪው ከዚህ ብላ አለችው። አይ የናፈቀኝን ባሬን ነው ላየው የመጣሁት አለችው። በይ ሚስቴ ሳታይ ቀጥ በይና ከዚህ ሂጂ አላት። ከዛ እንዴ እኔ ስንት ዓመት 5 ዓመት የለፋውበትን ትዳሬን ፍቅሬን በሰራተኛ ቀየርክኝ ብላ አለችው። ከዛም በኋላ አንቺም ትሰሪያለሽ ከዚህ ብሎ አላትና በሰራተኛዋም አፈጠጠባት ኪራ። ከዛም በኋላ እሷም ፈርታ በሂጅ ከዚህ ብሎ ሲላት ወደ ግቢ ገባች። እባክሽን በሬ ልቀቂና ሂጂ፣ ሚስቴ ሳትመጣ ልቀቂና ሂጂ አላት። ከዛ እሷም ቤቲም እንግዲህ አልሄድም የለፋውበት ነው 5 ዓመት ፍቅሬን እያለች እያስፈራራችው። ከዛም በኋላ እንዴት ነው የጽናት ገላ ቀይ ነው እንዴ ብላ አለችው። ከዛ ኪራም ተናዶ በጥፊ ደረገመባት። እሷም በዚህ ጥፊ ትከፍልበታለክ፣ ገና ለገና የጽናትን ገላ ማንም እየፎከረበት ማንም ሲስቅበት መላገጫ ሲያደርጉ አሳይካለሁ አለችው። ከዛ እሱም አንቺን ገድዬ ለፖሊስ ነው እጄን የምሰጠው ብላ አለችው። ከዛ ኪራም ተናዶ አንቺማ እንደዚህ የምታደርጊ ከሆነ እኔም እጄ ለፖሊስ ሰጣለሁ አለ። ከዛ ቤቲም እኔማ እንደዚህ አይነት ነገሮች እኮ ያስደስቱኛል፣ ምኑንም ሳትይዝ መጭበርበርክ እኮ ደስ ይለኛል ብላለችው። ከዛ እሱም ጽናት መስማት የለበትም ብሎ ሰራተኛዋን ያስጠነቅቃት ነበረ። ከዛ ጽናትን መጣችባቸውና ምኑን ነው ማወቅ ያሌለብኝ አለችው። አይ አይደለም እኮ እራት እኮ እኔ ላበላሽ ነበረ፣ ነገር ግን አንቺ መጣሽብን። ኪራ የሰራው ምግብ ታውቋለች ወይስ አታውቀውም እያልን ነበረ፣ አንቺ መጣሽብን ብላ አለቻት እሷም። ከዛ ኪራም አዎ አዎ አላት። ከዛ እነሱም ተያይዘው ወደ ሰላኑን ተያይዘው ሄዱ። ነገር ግን እሱ እየተጨናነቀ ነበረ። ናሆም የመቶበት ምን ሆነክ ነው እንዲህ የሚያጨናንቅክ ነገር አለ ብሎ ናሆሜም ሲጠይቀው ሊነግራት አልፈለገምና ከዛም በኋላ እሱም ለመራዊት በረን ጠርቷት እንግዲህ እባክሽን ጽናት ልትጎዳ ነውና ጽናትን ማትጎጃት አንቺ ብቻ ነሽ እያለ፣ መራዊትም እንግዲህ ምን ሆነክ ነው ጽናት የፈራችው አልቀረም፣ ጽናትን ልትጎዳት ነው እንዴ ብላ ስትለው ኪራም ተናዶ እባክሽን አንቺም ደግሞ ጸጸቴን አታባብሽው ብላ አለች። ከዛ ቤቲም እንግዲህ ኪራን ካፌ ላይ ቀጥራው ጠራችው። እኔን ወደ ቤት መመለስና የእሷን ፎቶ ሶሻል ሚዲያ ላይ መበተን ከሁለቱ አንዱን ምረጥ፣ እኔ ለማደርገው ነገሮች ሁሉ እስከ ጥግ ድረስ እጓዛለሁ ብላ አለችው። ለማንኛውም እኔ እዚህ ጋር ከአንተ ጋራ ለመገኘቴ ያልሆነ ነገር ይፈጠር ይሆናል፣ በይ ሂጂ አላት። ብላም ብድግ ብላ ልስመው ስትል እኔማ መቼም አይፈቀድልሽም ስል ገና እንኳን ፊቴን ይቅርና እግሬን ትስመኛለክ ብላ ጥላው ሄደች። እሱም እንግዲህ ውስጤ ሰላም አልተገኘም፣ ምንድን ነው እሱ ብሎ አለ። ጽናትም እንግዲህ እየተጨናነቀች ኪራ ምን ሆኖ ይሆን እያለች፣ ከዛ ኪራም ወደዚህ ቤት ሲመጣ እንግዲህ ኪራም ቤቲም ተከታትለው ወደ ቤት መጡ። ከዛ ጽናትም ልጃችን የገደለች ሴት እንዴት ነው ወደ ቤት ይዘካት የመጣከው አለችው። ከዛ ኪራም እንግዲህ አይ ካሁን ወዲያ ይሄ ቤቱ የሷ ነው፣ በቃ ምንም ማድረግ አልችልም አለች። ከዛ እሷም ተናዳ ጽናትም ኪራን እንግዲህ በጥፊ ነበረ የደረገመችበት። ከዛ እሱም ምን እኮ እንዴት ነው አንቺ ሀረመኔ ኬት አባሽ ነው የመጣሽው ብላ እሷም እንግዲህ መቆጣት ጀመረች። እሷም እንግዲህ ናሆሜም ገፍትሯት ጥሏት ሄደ። አዳሜ
ቤቴን ለቅቄ ስወጣ ደስተኛ ነበራችሁ፣ ነገር ግን በቤቴ ተመልሼ መጥቻለሁኝ አለች። ለማንኛውም አሁን ከአንቺ ጋራ እዚህ ጋ አልጨቃጨቅም፣ የባሌ ገላ ናቅፎኛልና ባሌን አቅፌው ልተኛ ብላ ጥላ ሄደች። እሷም ተናዳ ጥላው ወደ ተከራየችበት ቤት ተመልሳ ሄደችና ጽናትም እንግዲህ በተከራየችበት ቤት ቁጭ ብላ ምንድነው እሱ እየተፈጠረ ያለው? ምንድነው እሱ እየተካሄደ ያለው? ኪራ በድጋሚ እየጎዳክ ነው እያለች እንግዲህ እሷም ብቻዋን ማውራት ጀመረች። ኪራም እንግዲህ ተናዶ ሳሎን ላይ ቁጭ ብሎ ብቻውን ትግስ እያለ ቤቲ ተመልሳ መጣችና እግሬን እሺልኝ ኪራ አለችው። ኪራም እንግዲህ ሶስተኛ እግር ከፈለግሽ እንጂ ከላይ ላይ ዞር በያላት። የምን ሶስተኛ እግር አለችው። ከዛ እሱም ይሄንን እግር ሰብሬልሽ ዶሮ ጠባቂ ነው ማደርግሽ፣ ረፊና ተቀመጭ ከላይ ላይ ብሎ በንዴት ዛተባት። እሷም እንግዲህ እኔማ መቼም ቢሆን አልተውክም እያለች በሷ ተናዳ፣ ወይኔ ጽናት፣ ወይኔ ጽናት፣ ምንድነው እሱ ያቀመሽው? ግን ምንድነው እሱ ያደረግሽው? እያለች እንግዲህ እሷም በጩኸት እና ተናዳ እየተናገረች፣ ሰራተኛዋም ደንግጣ ወይኔ ጠራሽኝ እንዴ ቤቲ ብላ አለቻት። ይበትበትሽና ቤቲ አትበይኝ አላልኩሽም? የምን ቤቲ ነች አለቻት። እሷም ውይ ተሳስቼ ነው እትይ አለቻት። ከዛም በኋላ ጆሮሽ ደብል ነው እንደሚያሰማው ብላ አሁንም ጨሆችባት። ሰራተኛዋም በተፈጠረው ነገር ግራ ተጋብታለች። ምንድን ነው እሱ እየተፈጠረ ያለው? ምን ውስጥ ነው ግን የከተትኩት? አንቺ ጭራቅ ከየት ነው ደግሞ እዚህ የመጣሽው? ምንድን ነው እሱ እየተካሄደ ያለው ብላ ሰራተኛዋም እንግዲህ ባደረገችው ነገር እየተጸጸተች ነው ያለችው። ሰራተኛዋም ብር ፈልጋ እንግዲህ ቤቲ በብር አሳስታት ወደ ቤቷ ካመጣቻት በኋላ አሁን ደግሞ ቤቲ በሚደረገው ነገሮች ሁሉ እየቀወሰችና እያበደች ነገሮቹ እሷ እንዳልፈለገችው እየሄደላት አይደለም። እሷ ግን እንደ በፊቱ ከኪራ ጋርም አንድ ላይ ተመልሳ ልትኖር ነበረ የፈለገችው። ኪራ ግን በተደረገው ነገር ሁሉ ራሱን እየጸጸተና ራሱን እየጎዳን ያለው መልሶ ጽናትን ሊያጣት አልፈለገም ነበረ ኪራ። ጨካኛ ቤቲ እንግዲህ በአንድነት ላይ አሁንም እየጮኸችባት ያለችውና አንቺንም ሆነ ልጅሽንም አውጥቼ ነው በመንገድ ላይ መጥልሽ አለቻት። እባክሽን እንደዚህ አትበይ፣ እኔ ገና ነሽ፣ ልጅን አልወለድሽምና እንደዚህ በልጅ ላይም አትጨክኝ። እኔ እንጃ አንቺ ልጅ የምታገኝ ራሱ አይመልስም። ምንድነሱ እንስሳ ራሱ ትወልጃለሽ አልመሰለኝም እያለች እሷም እንግዲህ እያለቀሰች ወደ ኩሽና ተመለሰች። እባክህ አምላኬ ሆይ የልጄን ሕይወት አስተካክላለሁ እያልኩኝ የራሴን ሕይወትን እያበላሸው ነው ያየለውት እያለች እሷም ልጄን አትቅጣብኝ እያለች ወደ ፈጣሪዋ እያለቀሰች ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ሁላችሁ